በተወዳጁ መካ መስጂድ አልሐረም ከ210 በላይ በሮች እንዳሉ ያውቃሉ። ከነዚህ መካከል አምስቱ ደግሞ ዋና መግቢያ በሮች ናቸው። ዛሬ ከሐረም ደጃፎች ቅኝታችን እነዚህን 5 በሮች ላስተዋውቃችሁ ወድጃለሁ። በመካ መስጂድ አልሐረም ስንደርስ የምናገኛቸው 5ቱ ዋና መግቢያ በሮች ባብ መሊክ አብዱልአዚዝ፣ ባብ መሊክ ፈህድ፣ ባብ አልዑምራ፣ ባብ ሰላምና ባብ አልፈትህ ይባላሉ። እነዚህ 5 በሮች የተለያየ ትርጉም አላቸው። የክሎክ ታወር ፊት ለፊት የምናገኘው ዋና መግቢያ በር ተደርጎ የሚወሰደው ባብ መሊክ አብዱልአዚዝ ይባላል። በሁለት ሚናራዎች ይለያል። ግዙፍ በር አለው። በሩ 28 ሜትር ቁመት እንዳለው ይነገራል። ካጠገቡ አለፍ እንዳላችሁ ደግሞ ባብ መሊክ ፈህድን ታገኛላችሁ። የመሊክ ፈህድ መግቢያ በር ማለት ነው። እሱም እንደዚሁ በልዩ ዲዛይን የተሰራና ግዙፍ በር ነው። አለፍ ስንል ባብ አልዑምራን እናገኛለን። ባብ አልዑምራ አንዳንድ ጊዜ ድልድይም አለው። በእግራችሁ ወጣችሁ ወደ በተለይ ደግሞ ፎቅ ላይ ለመውጣት በጣም አመቺ ነው። ከዚያ ውጭ መልእክተኛው አለይሂ ሰላቱ ወሰላም ለሐጅና ዑምራ የገቡበት በር እንደሆነ ይነገራል። ባብ አልዑምራን ስታልፉ ደግሞ ባብ አልፈትህን ታገኛላችሁ። የፈትህ የድል በር ማለት ነው። ይህ የድል በር የተሰኘው ደግሞ መልእክተኛው አለይሂ ሰላቱ ወሰላም መካን ድል አድርገው ሲገቡ የገቡበት ከፍተው የገቡበት በር ነው። አሁን በጣም ተሸፍኗል። በተለይ ደግሞ በተውሲዓ በማስፋፊያ ፕሮጀክቶቹ ተሸፍኖ ነው የምታገኙት። በዚያ ስትገቡ ግን ባብ አልፈትህን ታገኛላችሁ። በተለይ ከጀበል ዑመር ስትመጡ ማለት ነው። ሌላኛው ባብ ሰላም ነው። በጀርባ በኩል የምታገኙት በቀደመው ጊዜ ባብ በኒ ሸይባ ይባላል። እንግዲህ ያው ሐረም እንዳሁኑ ባልነበረበት የድሮ ዘመን ማለት ነው። ባብ በኒ ሸይባ መልእክተኛው አለይሂ ሰላቱ ሰላም ለዑምራ የሚገቡበት በር እንደነበር ይነገራል። በውስጥ በኩል በተለይ ጣፍ ስታደርጉ ባብ ሰላም ተብሎ ተጽፎበት ታገኛላችሁ። በባብ ሰላም ሲገባ ቀጥታ ዘምዘምን እንደዚሁ መቃሙ ኢብራሂምን የማግኘት እድል ይሰጣል። እነዚህ የመካ መግቢያ 5 በሮች ናቸው። እነዚህ በሮች እንግዲህ የተለያየ መገለጫ አላቸው። በሮቹ በጣም ግዙፍ ናቸው። እንግዲህ እንደምትመለከቱት ከ30 ሰው በላይ ይፈልጋል አንዱን በር ለመዝጋት ማለት ነው። ቴክኖሎጂ ከሌለ ወይም ደግሞ በቴክኖሎጂ ነው በብዛት የሚዘጉት። ነገር ግን ያ በማይሰራበት ሁኔታ አሁን ይሄ አዲሶቹ በሮች ናቸው፣ በተውሲዓ የመጡ በሮች ናቸው። እነዚህን በሮች ለመዝጋት ብዙ ሰው ያስፈልጋል። ሌላኛው የእነዚህ በሮች ደጃፍ ላይ የምታገኙት ቴክኖሎጂ ደግሞ በሮቹ ሰው ይቆጥራሉ፣ የሚገባና የሚወጣ ማለት ነው። ላያቸው ላይ የተገጠመ ከጎን የተገጠመላቸው የተለየ የሆነ ቴክኖሎጂ አለ። ቀይ ይበራል ሰው ከሞላ፣ አለበዚያ ደግሞ አረንጓዴ በርተው ሰው እስከሚሞላ ምልክት ይሰጣሉ ማለት ነው። ያኔ ክራውድ ማኔጅመንቱን ያቀልላቸዋል ማለት ነው ለአስተናጋጆች። በእነዚህ በሮች ላይ በጣም ብዙ ሰዎች በር ላይ ቆማሉ፣ አስተባባሪዎች ማለት ነው። እንደምትመለከቷቸው አይነት ሰዎች ሙዕተሚር ሆነው ለሰላት የሚምጡ እነዚህን ሰዎች ያስተናግዳሉ፣ መስተንግዶ ይሰጣሉ። ከ400 በላይ ይሆናሉ። አንዳንድ ጊዜ ከ600 በላይም ቁጥራቸው ይደርሳል። በር ላይ ቆመው ማስተናገድ ነው ዋና ስራቸው ማለት ነው። እነዚህ በሮች ከ210 በሮች በላይ አሉ ሲባል ዋና መግቢያ በሮች ብቻ አይደሉም። ውስጥ ላይ በየደረጃው ያሉ በጣም ዘርፈ ብዙ የሆኑ በሮች አሉ። የገረመኝ ከ100 ምናምን በላይ የሴቶች ብቻ መግቢያ በሮች አሉ በሐረም ውስጥ። እንግዲህ በጣም የሚገርም ነው። ለአካል ጉዳተኞች ተለይተው ደግሞ የተዘጋጁ በሊፍት የሚወጣባቸው የደረጃ ሊፍቶች አሉ። እንደዚሁ ደግሞ በቀጥታ እየነዳችሁ ይዛችሁ የምትገቡባቸውም መንገዶች ተዘጋጅተውላቸዋል ለአካል ጉዳተኞች። እንደዚሁ ደግሞ ራሳችሁም ደክሟችሁ በእግር መውጣት ካልፈለጋችሁ ደግሞ የደረጃ ሊፍት አለ። ያንን ሊፍት ተጠቅማችሁ ወደ ሐረም በሮች መግባት ያስችላል። የሐረም በር ውስጥ ከገባችሁ በኋላ ልጠፉ ትችላላችሁ፣ ልትጠፋፉ ትችላላችሁ። ስለዚህ የገባችሁበት በር ማወቅና መውጫ በራችሁን መለየት በጣም ወሳኝ ጉዳይ ነው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይወፍቃችሁ። ከሄዳችሁ ግን በየትኛው በር ትገባላችሁ? በባብ አልፈትህ ወይስ በባብ ሰላም ወይስ በባብ መሊክ አብዱልአዚዝ ወይስ ባብ አልዑምራ ወይስ ባብ መሊክ ፈህድ? የትኛውን ትገቡበታላችሁ? ኮሜንት ላይ አሳውቁኝ። ይቀጥላል ቅኝታችን። የዛሬው ይሄንን ይመስላል። ላይክ እና ሼር አይረሳ። ፎሎ ማድረጋችሁን አትዘንጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።